በአጭር ጊዜ አይሲቲ ትሬዲንግ ስትራቴጂ ለመማር አይሲቲ ማይክል ራሱ በገዛ አንደበቱ የተናገረውን ስሙ። A lot of you that begin this YouTube mentorship will not complete it. እውነቱን ነው። ብዙ ሰው ትምህርቱን አይጨርሰውም፣ ምክንያቱም ትምህርቱ በጣም አድካሚና ውስብስብ ነው። በጣም ዋጋ ከፍላችሁ ብትጨርሱት ራሱ መጨረሻ ላይ የሚገባችሁ ነገር ማርኬቱ እንዴት ማየት እንዳለባችሁ የሚያስረዳ ኮንሰፕት እንጂ ስትራቴጂ አልተማራችሁ። አይሲቲ ኮንሰፕት ነው። ኮንሰፕቱን ይዛችሁ ነው ከዛ በኋላ ስትራቴጂ ክሬት የምታደርጉት። ስለዚህ እኔ የምመክራችሁ ነገር ረጅም ሰዓት የማይክልን ቪዲዮ ከማየት ዩቲዩብ ቻናል ያላቸው የእሱ ተማሪዎች አሉ፣ የራሳቸው ስትራቴጂ ክሬት ያደረጉ የእሱን ኮንሰፕት መጠቀም ማለት ነው። የተለያዩ ኢንትሪ ሞዴሎች አሉት እንደ ኦቲኢ፣ ዩኒኮርን፣ ሲልቨር ቡሌት፣ 2022 ሞዴል፣ ተርትል ሱፕ አለ፣ ቲጂአይፍ የተለያዩ ኢንትሪ ሞዴሎች አሉት። እዚህ ላይ ቤዝ አድርገው የሚያስተምሩ ዩቲዩብ ቻናል ያላቸው የእሱ ተማሪዎች አሉ። ስለዚህ ከነሱ ብትማሩ ብዬ መክራችኋለሁ። ምክንያቱም ፐርፐዝሊ ነው ማይክል ይህን ነገር ያወሳሰበው። በነፃ አይደለም ይሄን ኢንፎርሜሽን ዴሊቨር ማድረገው፣ እንድትከፍሉኝ የሚፈልገው ሰዓታችሁና ጊዜያችሁን ነው ብሎ በግልጽ ተናግሯል። ስለዚህ ታይማችሁን ዌስት አታርጉ። እንደዚህ አይነት ሰዎች ጋር ሄዳችሁ ብትማሩ ዩቲዩብ ቪዲዮአቸውን በነፃ ብትከታተሉ ብዬ እመክራችኋለሁ። ዩቲዩብ ላይ የት መማር እንዳለባችሁ ሜንሽን እንዳደረጋችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ ማስቀምጥላችሁ ይሆናል።